ሰላም ቤተሰብ እንዴት አላችሁ? ዛሬ ስለ ሞተራችን ማቀዝቀዣ ክፍል ወይም ደግሞ ኢንጂን ኩሊንግ ሲስተም የምናየውናል ማለት ነው። ከዛ በፊት ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ትጀምራላችሁ። እንግዲህ ወደ ማቀዝቀዣ ክፍል ስንሄድ ለሞተራችን እንግዲህ ኃይል አጋዥ ክፍሎች ውስጥ አንደኛው የማቀዝቀዣ ክፍል ወይም ደግሞ ኩሊንግ ሲስተም ነው ማለት ነው። ሞተራችን በሚሰራበት ሰዓት ከፍተኛ ሙቀት ይፈጠራል። ይሄ ሙቀት እንግዲህ በተለያየ ዘዴ ነው ወደ ውጭ የሚወገደው። ከዛ ውስጥ 35% የሚሆነው ሙቀት የሚወገደው በዚህ በማቀዝቀዣ ክፍል ወይም ኩሊንግ ሲስተም ይሆናል ማለት ነው። እንግዲህ እያንዳንዱ ኮምፖነንት በምናይበት ሰዓት የመጀመሪያው ራዲያተር ይሆናል ማለት ነው። ራዲያተር እንግዲህ እንደሚታወቀው በውስጡ ኮር አለው፣ ሌሎች ፊንሶች አሉ። ኮር የምንለው እንግዲህ ውሃ የሚዘዋወርበት መስመር ሲሆን ፊንስ የምንለው ደግሞ አየር የሚያልፍበት ነው እና ሂት ኤክስቼንጅ የሚደረግበት ክፍል ነው። ስለዚህ ራዲያተር ለሞተራችን ማቀዝቀዣ የሚሆን ውሃ ወይም ኩላንት የሚይዝ ሲሆን ኩላንት ነው ወይስ ውሃ ነው የምንጠቀመው የሚለውን የተሻለ ብንጠቀም የሚመከረው እንግዲህ ኩላንት ነው። ኩላንት ማለት እንግዲህ በውስጡ አንቲረስት የተጨመረበት ነው። እንዲሁም ደግሞ ቀዝቃዛ አካባቢ በምንሄድበት ሰዓት በቀላሉ ወደ በረዶነት አይቀየርም። እንዲሁም ደግሞ ሞቃት አካባቢ በምንሄድበት ሰዓት ውሃ 100 ዲግሪ ሴልሲየስ ሲደርስ ይፈላል። ይሄ ግን ከ100 ዲግሪ ሴልሲየስ በላይ ይቆያል ማለት ነው። እንዲሁም ለውሃ ፓምፓችን እንደ ሉብሪካንት እንጠቀመዋለን። ውሃን ስናይ ግን የተለያየ ዝገት ራዲያተሩም ሆነ ሞተራችን ላይ ዝገት ሊፈጥር ይችላል ማለት ነው። ስለዚህ ሞር ሪኮመንድ የሚደረገው ኩላንት ብንጠቀም የተሻለ ነው ማለት ነው። እንግዲህ ከራዲያተራችን ቀጥለን የምናገኘው ወሳጅ ሆዝ ነው። ወሳጅ ሆዝ ማለት ከራዲያተራችንና ሞተራችንን የሚያገናኝ ወይም ደግሞ ሎር ሆዝ ተብሎ ይታወቃል። የቀዘቀዘ ውሃ ወደ ሞተር የሚገባበት መስመር ነው ማለት ነው። ሌላው የውሃ ፓምፕ ነው። የውሃ ፓምፕ እንደሚታወቀው ፈሳሽ እንግዲህ አቀማምጦ ራዲያተርን በምናይበት ሰዓት ከሞተራችን አንጻር ስናየው ሞተሩ ከፍ ያለ ቦታ በአቀማምጥ ደረጃ ከፍ ስለሚል በፈሳሽ ደግሞ በተፈጥሮ ወደ ላይ መሄድ ስለማይችል ፓምፕ ያስፈልጋል እያንዳንዱ ቦታ ላይ። ስለዚህ ከራዲያተራችን ውሃን ሳክ በማድረግ ወይም በመሳብ ወደ ሞተሩ የሚያስገባልን ይህ የውሃ ፓምፓችን ነው ማለት ነው። ወደ ሞተር ከገባ በኋላ ውሃው እንግዲህ ቀጥታ ተመልሶ አይወጣም ወይም ደግሞ የሞተሩ ሙቀት እስከሚደርስ ድረስ ሞተሩ ሲዘዋወር ይቆያል ማለት ነው። ይሄ ሲዘዋወር የሚቆይበት መስመር ወተር ጃኬት የምንለው ወይም ደግሞ በሞተር ውስጥ የተቦረቦረ መስመር ውሃ የሚዘዋወርበት መስመር ማለት ነው። ወተር ጃኬት ማለት እዚሁ ሲዘዋወር ይቆያል ማለት ነው። እንግዲህ ወደ 80 ዲግሪ ሴልሲየስ አካባቢ በሚደርስበት ሰዓት ቴርሞስታት ቫልቭ የምንለው ቫልቭ አለ። ይህ ቫልቭ ይከፍታል ማለት ነው። እንግዲህ የተለያዩ ቴርሞስታቶች አሉ። አንደኛው እንግዲህ ከዋክስ የሚሰራ ነው። በሚከፍትበት ሰዓት የሞቀው ውሃ ወደ ራዲያተራችን በአፐር ሆዝ አማካኝነት ይመለሳል ማለት ነው። እንግዲህ ራዲያተራችን ላይ ተመልሶ በሚገባበት ሰዓት ራዲያተር ክዳን አለው። የራዲያተራችን ክዳን እንግዲህ ተግባሩ በዋናነት ክዳን ሲባል እንግዲህ እንዳይፈስ ወይም እንዳይደፋ ማድረግ ነው። ይህ ግን በተጨማሪ ሁለት ቫልቮች አሉት፣ ፕሬዠር ቫልቭ እና ቫኪዩም ቫልቭ የምንላቸው ማለት ነው። ፕሬዠር ቫልቭ የምንለው ከሞተሩ ሙቆ የመጣው ውሃ እንግዲህ ራዲያተር ውስጥ በሚገባበት ሰዓት ውሃ ሲሞቅ ኤክስፓንድ ያደርጋል። በእንፋሎት ወይም በትነት መልክ ያለው ውሃ ወደ ኤክስፓንሽን ታንክ እንዲሄድና ኤክስፓንሽን ወይም ስኮርት ምንላት ማለት ነው ወደዛ ሄዶ ኮንደንስ እንዲያደርግ የሚከፍት ቫልቭ ነው። ይሄ ፕሬዠር ቫልቭ ምንለው ማለት ነው። ከፍተኛ ሙቀት እንዳይፈጠር ለማድረግ የምንጠቀምበት ቫልቭ ይህ ፕሬዠር ቫልቭ ነው ማለት ነው። ሌላኛው ቫኪዩም ቫልቭ ነው። ቫኪዩም ቫልቭ ማለት ሞተር በቆመ ሰዓት ራዲያተራችን ላይ ቫኪዩም እንዳይፈጠርና ራዲያተሩ ሽሪንክ እንዳያደርግ ወይም እንዳይጨማደድ ከኤክስፓንሽን ታንክ ውሃን ሳክ በማድረግ ወይም ደግሞ ከአትሞስፌር አየር ስቦ በማስገባት እዚህ ራዲያተር ውስጥ ቫኪዩም እንዳይፈጠር በማድረግ ራዲያተሩን እንዳይጨማደድ ወይም ደግሞ ሽሪንክ እንዳያደርግ የሚከላከል ቫኪዩም ቫልቭ ይባላል ማለት ነው። ሌላኛው እቺ ስኮርት ምንላት ነች። ስኮርት ማለት ለሪዘርቭ የምንጠቀምበት ነች። ሪዘርቭ ወይም ደግሞ እንደ ጥንቃቄ የምንጠቀምበት ወይም ደግሞ ተጨማሪ ውሃ የምንጠቀምበት ሪዘርቭ እንለዋለን ወይ ደግሞ ስኮርት ምንላት ማለት ነው። ይህ እንግዲህ ከዚህ በተጨማሪ ራዲያተር ክዳናቸው አንዳንድ ሞተሮች ላይ የራዲያተር ክዳናቸው ሲልድ ይሆናሉ ክዳኑ ማለት ነው። ያ በሚሆንበት ሰዓት ለውሃ መጨመሪያነትም እንጠቀማታለን ወይም ደግሞ ኩላንት
ውሃም ሆነ ኩላንት እንደምንጠቀመው አይነት ለመጨመሪያነት ያገለግላል። ራዲያተሩ ክዳኑ ሲልድ ከሆነ በዚህ በስኮርቱ በኩል በምንጨምርበት ሰዓት ወደ ራዲያተር የሚገባበት ሁኔታ ነው ያለው ማለት ነው። ለዛ ፐርፐዝ እንጠቀማታለን እቺን ሪዘርቭ ወይም ደግሞ ስኮርት የምንለውን ማለት ነው። እንግዲህ በዚህ መልኩ ሰርኩሌሽኑ ይቀጥላል ማለት ነው። በዚህ መልኩ ሞተር ይቀዘቅዛል ወይም ደግሞ 35% የሚሆነው የሞተር ሙቀት በዚህ መልኩ ይወገዳል ማለት ነው። እነዚህና መሰል ቪዲዮዎች እንዲደርሳችሁ እንግዲህ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። ቴንክ ዩ